ከመጠን ያለፈ ውፍረት ለጡት ህመም ሊያጋልጥ እንደሚችል ያውቃሉ? ሰላም፣ ዶክተር ሐናን አለባቸው ነኝ፣ የጡትና የኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት ሐኪም። ዛሬ የምናየው የጡት ህመምን በተመለከተ ነው። የጡት ህመም ወርሃዊ የጡት ህመም ሳይክሊክ ማስታልጃ እና ወርሃዊ ያልሆኑ ደግሞ የጡት ህመም ብለን መክፈል እንችላለን። ብዙ ጊዜ አብዛኛው ሴት በህይወት ዘመናቸው የጡት ህመም አንዴ ወይ ሁለቴ በተደጋጋሚ ሊያጋጥማቸው ይችላል። እንዲሁም ተመላላሽ ህክምና ክፍል ከምናያቸው ታካሚዎች በዋናነት የሚመራው የጡት ህመም ነው ወደ ህክምና ማዕከል እንዲመጡ የሚያደርጋቸው ማለት ነው። ታዲያ የጡት ህመም ምክንያትና መንስኤው ምንድን ነው? የመጀመሪያው የሚነሳው የሆርሞን መዛባት ከወር አበባ ጋር ተያይዞ የሚመጡ የሆርሞን ለውጦች ሊሆን ይችላል። የወር አበባ ከቆመ በኋላ ያሉ ማንኛውም አይነት ሰውነት ውስጥ የሴት የሆርሞን መዛባቶች ካለ የጡት ህመም ሊመጣ ይችላል። ሌላም ከመጠን በላይ ያለፈ ውፍረት ለጡት ህመም ሊያጋልጥ ይችላል። ከዛም በተጨማሪ በተለያየ አይነት በአኗኗር ዘይቤያችን የህይወት ጫና በሚኖርበት ጊዜ አንዳንድ የጭንቅ ጊዜ ሆርሞኖች የሚለቀቁ ኮርቲሶል ከጡት ህመም ጋር በተወሰነ መልኩ ተያያዥነት እንዳለው ጥናቶች ያመለክታሉ። ብዙም ጠንካራ መረጃ ባይደገፍም ቡና፣ ቸኮሌት፣ እነዚህ ካፊን አነቃቂ ነገሮችን መጠቀም አዘውትሮ ከመጠን ያለፈ መጠቀም ከጡት ህመም ጋር ተያያዥነት እንዳላቸው አንዳንድ ጥናቶች ያመለክታሉ። የጡት ህመም ሌላ የሚያጋልጡን ምክንያቶች ደግሞ የተለያዩ አይነት ጡት ውስጥ የሚከሰቱ ለውጦች ይኖራሉ። ከቀላል እስከ ከባድ ለውጥ ሊሆን ይችላል። ቀላል እጢ ሊሆን ይችላል። ካንሰርም ሊሆን ይችላል። ልብ መባል ያለበት ግን ለካንሰር ምልክትነት የጡት ህመም በዋናነት አይጠቀስም። ግን አንዳንዴ ከጡት ካንሰር ጋር የጡት ህመም ሊያያዝ ይችላል ማለት ነው። ስለዚህ አንዲት ሴት የጡት ህመም ኖሯት ወደ ህክምና ማዕከል ከመጣች የመጀመሪያ ማድረግ ያለብን የሚያሳስበን ለውጥ ጡት ውስጥ እየተካሄደ ነው ወይስ አይደለም፣ እጢ አለ ወይስ የለም፣ እርምጃ መውሰድ የሚያስፈልግ ክስተት አለ ጡት ውስጥ ወይስ የለም የሚለውን ማየት ይኖርብናል። እነዚህም ፋይብሮሲስቲክ ቼንጅ የምንላቸው ሊሆን ይችላል፣ የጡት ውስጥ ውሃ መቋጠር ሊሆን ይችላል፣ ፋይብሮአዲኖማ ሊሆን ይችላል፣ ካንሰርም ሊሆን ይችላል። የተለያዩ አይነት ለውጦች አሉ ወይስ የሉም የሚለውን ማጣራት ይኖርብናል። በቂና አስፈላጊው ምርመራ አልትራሳውንድ፣ ማሞግራፊ፣ ሌሎችም ምርመራዎች እንዳስፈላጊነቱ ካደረግን በኋላ እነዛ ነገሮች ከስር ያሉ የጡት ህመም ሊያመጡ የሚችሉ ነገሮች ከሌሉ ግን በህክምና በመድኃኒት የምናክመውና የጡት ህመሙን የምናስታመምበት ይሆናል። እናመሰግናለን። ዶክተር ሐናን አለባቸው ነኝ።